አንድ ለባዶ አለቀ። ኤርሚ ማጨበጨብ ማንቸስተር ማጨበጨብ አግኝቶ ተማጣት አይተናነስም መስ አግኝቶ ማጣት አግኝቶ አጣጣ ምርቃት አለ ይሄ አግኝቶ ማጣት ነው። አርሰናል አሸነፈ። የትም ፍጪው ዱቄቱን አምጪው ከስምጥ እንደ ኢትስ ናቹራል። አሁን ዌስትሃም የዌስትሃም ተጫዋቾች አርቢትሩን አሁን እዚያ ቢጠይቁ ቢከቡ ኢትስ ናቹራል ልክ ነው። ኢንስትራክተር ግን ዳኝነቱ ላይ ስህተት አለ። በፔናልቲ የለም ምንም ነገር የለም። ፔናልቲ ያሰጣል ስንል ከለከለ ለአርሰናል። እሱ ላይ ይሄኛው ጎል ግን ከኋላ በእጁ ጉሮሮውን አንቆት ከኋላም ጎትተውታል። እኔ እንዲያውም ጎሉ የጸደቀ ነበር የመሰለኝ። በኋላ ላይ ከበውታል። ተረፈ። አርሰናል ግን ከጉድ ወጣ። ከጉድ ነው የወጣው። ራሳቸውን ጎል አስቆጠሩ። የተቆጠረውን ጎል ስለተሻረም ሌላ አስቆጠሩ መሰለኝ። እንደዛ ብለን ብንወጣ ዴቪድ ራያ 2 ኳስ አዳነላቸው። ይሄ በብዙ ልፋት የተገኘ 3 ነጥብ በብዙ ልፋት በመከራ ዛሬ እንደው ሲጨፍሩ ቢያድሩ እንኳን ወርዝ ያደርጋል መሰለኝ። ምክንያቱም ከ3ቱ ጨዋታዎች በተለይ ይሄ ጨዋታ ነው ከባዱ ተብሎ የሚጠበቀው የነበረው። ለምን ለንደን ነው ይኸውልህ እስካሁን ድረስ ተቃቅፎ ቆመዋል አርቴታና ራያ። መንሱሪ አንተ መግለጫውን እየሰጠህ ያለ አቅፎ ሲስመው የነበረ አለቀቀው። ባለፈው ከፉልሃም ጋር ሌዊስ ኬሊንስ እንዳቀፈው ማለት ልክ እንደዛ ማለት እኔ ይገባዋል። የትኛውም ግብ ጠባቂ 15-18 ነጥብ ይባላል በአንድ ዓመት በአንድ የውድድር ዘመን ለሻምፒዮን ለሚሆን ቡድን ያድናል ይባላል። እንደ ዴቪድ ራያ ለዚህ ጥሩ ምሳሌ ያለ አይመስለኝም። 2 ያለቀላቸው ኳሶች ጎል መሆን የሚችሉ ኳሶች 2ቱን ያዳኑ። ግን አሁን የጨዋታውን ሃይላይት ዶሚኔት የሚያደርገው ግን ይሄ የመጨረሻው ሰዓት ይሄ ኢንሲደንት ነው። ይሄ ለአርቢትሮቹም አስቸጋሪ ሆኖ ግን በተደጋጋሚ አይተዋል። ዌስትሃም ላይ ሊያደርሰው የሚችለውን ኪሳራ ማለት የሞራል ኪሳራ እሱን ሁሉ ታሳቢ ስታደርግ በደንብ መታየት ነበረበትና በደንብ አይተውታል። ከማዕከሉም እኮ አይተው እኮ ራስ ወስን ብሎ እኮ ነው ሂድና ስክሪን ላይ ሄደ ራስ ወስን ብሎ ለዳኛው እንዲያውም ኤርሚ ቅድም ምን አለ ይህንን ለዳኛ መስጠት አያስፈልግም ነበር ራሳቸው መሻር ይችሉ ነበር። በዌስትሃም በኩል ስትሆን እግር ኳስ እንዴት ብሩታል እንዴት ጨካኝ እንደሆነ አሳይቶ ነሳቸው አለ ካሲ። እውነት ነው ለዌስትሃም እርግጥ 1 ነጥብ ብቻ በቂ አይደለም ለነሱ ቢሆንም ግን ሙሉ ለሙሉ ከማጣት ከመሸነፍ እንደ የሆነ ሞራል የቀቢጸ ተስፋ ቶተናም እንደገና ይሸነፋል ብለው እንዲገምቱ እንዲጠብቁ ሊያረጋቸው የሚችል ነው። ለአርሰናል ግን ይሄ የሻምፒዮንነቱ የመጨረሻው ድግስ እንዴት ነው ሪኸርሳል ተደርጎ መታየት ያለበት ምሽት ነው። ዛሬ ምሽት በጣም ነው ሴሌብሬት የሚያደርጉት። ደግሞ መንሱሪ ኔክስት ማች የነገ ሳምንት አሁን ጊዜ ያላቸው አሁን የተጎዱ ተጫዋቾች ሊመለሱ ይችላሉ። የዛለ ጉልበት ሪከቨር ሊያደርግ ይችላል። 7 ቀን ልዩነት መሰለኝ የስካሁኑ ብለው አሁን እዚህ ጋር ደርሰዋል እና ፊዚካል ፈተና ሁሉ አሁን የሚያበቃበት ሰዓት ነው። ይሄ ጨዋታ ነበር የመጨረሻ ከባድ ከዌስትሃምም ጨዋታውን ከማሸነፍ አላማም አንፃር እንዳይወርድም ራሱ ስለሚሞት እና ይሄንን በምንም መልኩ 1-0 መንሱሪ እስከዛሬ ዌስትሃም እና አርሰናልን ከ50 ጊዜ በላይ እኛ በኤፍኤ ካፕ በካራቦ በፕሪሚየር ሊጉ 20 ዓመታችን እንግዲህ ስናስተላልፈው የዚህ አይነት ስሜት የደርቢ አይተንባቸው የጨዋታው የሲዝኑ ማጠናቀቂያ ስለሆነ የጨዋታው ባህሪ ሁለቱም ዓላማ አላቸው። 36ኛው ሳምንት ላይ 2 ቡድኖች ዓላማ አላቸው ማለት አንደኛው ለሻምፒዮንነት አንደኛው የግድ ወይ ለደረጃ ለቻምፒየንስ ሊግ ለማለፍ ለሆነ ፕራይዝ ነው ብቻ አይደለ እና ለዛ ነው እንደዚህ አይነት የተለየ ፉክክር ያለው። አሁን ያየነው ሰውና ወቃችሁት አዲስ አበባ ስቴዲየም የቡና ደጋፊ ነው። የኢትዮጵያ ቡና ደጋፊ ኢንጂነር ነው። የዌስትሃም ደጋፊዎች ቲኬት የሰጡት ይኸውልህ ቲኬት ከዚህ አግኝተዋል። 2 ናቸው። በጣም የሚገርም ሲሄድ የሚገርም ቦታ ላይ ተገናኝተን እንደሚሄዱ ነው። ገርሞኛል። አሁን እኮ ሳየው
ምን አይነት አስገራሚ ትዕይንት ነው! ኢንጂነር እንኳን አየንህ። ለአርሰናል ደጋፊ እሱን ለመሰለ እዛ ሄዶ ይሄን እድል ማግኘት እና ይሄን ድራማ ማየት አሁን ዛሬ ተሸንፎ ቢሆን አስበው መቼም በጥሩ ያስታውሰው ነበር። እዛ ነበርኩኝ ብሎ የማይረሳው ቀን ሆነለት። ካሴ ገርም ነው። በብዙ ውጣ ውረድ ውስጥ አልፏል አርሰናሎች። ዛሬ በዚሁ ጨዋታ ላይ ራሱ መሴ ከቤን ዋይት መጎዳት በኋላ ቡድኑ አሰላለፉ በብዙ መልኩ ነው የተመሰቃቀለው። ታክቲካሊ ሚኬል አርቴታ ካሰበው ውጪ ነው የተጫወተው። ካሰበው ውጪ ነው በአስገዳጅ ሁኔታ የሆነበት። መቼም ስላሸነፈ ነው ጨዋታውን እንጂ መሰለኝ እኔ ዛሬ አሁን ገብቶ ይቅርታ የሚጠይቀው ይመስለኛል። ዙቢሜንዲ ይቅርታ የሚጠይቀው ስላስወጣው አይደለም ስላስገባው። ማስገባት አልነበረበትም። አርቆ ቢያየው ኖሮ ነገሩን መሰለኝ በጣም ትክክል ማስገባት አልነበረበትም። ግን ደግሞ መወሰን ነበረበት። ውሳኔ አሁንማ ውጤት አመጣለት። ትክክል ነው። ግን የትኛውም ተጫዋች ሞራሉ በከባዱ የሚጎዳበት አንድ ምክንያት ቢኖር ተቀይሮ ገብቶ ተቀይሮ መውጣት፣ ያውም እንደርሱ ያለ በሲዝኑ ላይ በተለይ በመጀመሪያው ግማሽ ወሳኝ ሚና የተጫወተ በኋላ እኮ ነው ስለደከመ እኮ ነው ስህተት እያበዛ የመጣው መሰለኝ። እንደገና ሪስኪ ኳሶችን ሴፍ የሆኑ ኳሶችን ማቀበል ምናምን አቅልሎ ለመጫወት መሞከር ስህተትን የመፍራት ነገር ስላበዛ እኮ ነው። እሱ ከገባ በኋላ የአርሰናል ቢልዳፕ የአርሰናል አማካይ ክፍል ዝግ ያለ የተንቀራፈፈ ለማጥቃትም ወደፊት መራመድ አቅቶት ነበር። እሱ ከወጣ በኋላ የተደረጉት ቅያሪዎችና የተጫዋቾች ቦታ እዛው ሜዳ ውስጥ የተደረጉ ልውውጦች በደንብ የተጎዳውን ማጥቃት እንደገና አክሞት ያው ማርቲን ዙቢሜንዲ አይደለ አሲስት ያደረገው ማንደው ማርቲን ኦዴጋርድ አይደል? እሱ ነው አይደለ? ኦዴጋርድ ሰጠው። እሱም ተቀይሮ ስለገባ ውሳኔው ትክክል ነው ልልህ ስዊቼክ ጨርፎት 83ኛ ደቂቃ ላይ የኦዴጋርድ አሲስት ነው። ያው አሲስት ተብሎ ተመዝግቦለታል። እና ትክክል ነው ውሳኔው፣ ማስወጣቱ ትክክል ነው። ዙቢሜንዲ የገባውም ኦዴጋርድም ልዩነት ፈጥሮ እንዲያው ያልከው ትልቅ ነጥብ ነው። ማስገባት አልነበረበት። ማስወጣቱ ግን ለክለቡ ሁሉ ነው። መጀመሪያ አይተሃል መሲ ቤን ዋይት እንደተጎዳ የአርሰናል ቤንች የተመካከረው ሞስኩዌራን ሊያስገባ ነበር ተነስቶ እያሟሟቀ። በኋላ ግን ያው አልተስማሙም በሆነ ነጥብ። እንደገና ተሰባሰቡ። ማነው ከምክትሉ ጋር እንደገና ተሰባሰቡና አርቴታ ማውራት ጀመሩ። ከዛ ሞስኩዌራን ተቀመጥ ተባለ። ታክቲካል ነበር ነገሩ። ተቀመጥ ተባለ። እዛ ላይ ራሱ አንገራግረዋል። ቤን ዋይትን ቀኝ ተከላካይ ማድረጉን አንገራግረውን የወሰኑት። ከዛ አንዲት አጋጣሚ ቤን ዋይት በዛ ቦታ መጫወት እንደሌለበት አሳያቸው። የሰመርቪል እና የዲዩፍ የዌስትሃም ግራ ዊንግ ባክ እና የግራ የውስጠኛው አጥቂ ቅንጅት ከራይስ በስተጀርባ በተደጋጋሚ እየገባ አደጋ ሲፈጠር ረፍት ላይ የሆነ ውሳኔ መወሰን ነበረባቸው። ስለዚህ ረፍት ላይ ሞስኩዌራን አስገባና ካላፊዮሪን አስወጣ። ካላፊዮሪ ስለመጎዳቱ ምንም መረጃ የለም። ከስቴዲየሙ የሚወጡ ጸሐፊዎች ምንም ትዊት ያደረጉት ነገር የለም። ምንም መረጃ የለም። አርሰናልም ይሄን አላሳወቀም። ስለዚህ ሆን ተብሎ የተደረገ ነው ብለን እንውሰድ። በኋላ እንግዲህ የሚሰማ መረጃ ከሌለ በስተቀር እና ሞስኩዌራ እንዲገባ 67ኛው ደቂቃ ላይ ኦዴጋርድና ሃቨርስ በኤዘና ዙቢሜንዲ እንደገና እንዲቀየሩ ማድረጉ ከዛ በኋላ የመጨረሻዎቹ 20 ምናምን ደቂቃዎች ላይ የአርሰናል ማጥቃት የአርሰናል ቢልዳፕ በደንብ ፕሮግረስ ማድረግ ጀመረ። በደንብ መንቀሳቀስ ጀመረ። ከኋላ ኳስ የሚቀባበሉት ነገር በቨርቲካል ኳሶች መቀየር ጀመረ። ደን ውጤቱ መጣ ማለት እና ለዙቢሜንዲ የሚያሳዝን አጋጣሚ ቢሆንም ግን ትክክል ነው። ግን የገባው ኦዴጋርድ ምን ምታት እንደሰራ አይታል። በጣም ጥሩ ኳሶችን ነበረ ሲያቀብል የነበረው። ሪሊ ዌስትሃምን የምታወርድ አርሰናልን ግን በመሪነት 79 ነጥብ ላይ እንዲቆይ የምታደርግ የመጨረሻ የሪሊጌሽን ሲል ማህተሙ እቺ ጎል እንደገና ያኛው ጎል መሻሩ ይሄ ሁሉ ዌስትሃም እድል ከነርሱ ወገን አልነበረም። ማህተሙ ደግሞ ተራ ማህተም አይደለም።
አሁን እቃ ከውጭ ሀገር ስታመጣ ቼምበራይዝ ሰርቲፊኬት ይለዋል የዛ ኮሜርሻል ስም ይሄ ቼምበራይዝ ማለት የተመታበት ነው ካስዬ መሲ ዌስትሃም ቡድን ጎል ከገባበት እቺ ኳስ ካስዬ እጁንም ይዞታል የራያን እኔ ለዳኛው ራሱ ቼክ አድርግ ማለታቸው ቫሪፌ ቅድም እኮ አንድ ፍጹም ቅጣት ምት ሊሆን የሚችል ኢንስትራክተርም ፍጹም ቅጣት ምት ሆነ አለበት ብሎ አርቢትሩ ሽረውታል። በዛ በኩል የአርሰናል ደጋፊዎች ደስተኛ እንዳልነበሩ እርግጠኛ ነኝ። በዚህኛው ግን ውሳኔው ትክክል ነው ብለው በትልቅ እፎይታ እንደተቀበሉት ጥርጥር የለም። ፓብሎ ራሱ በቫር ዘመን እንደዚህ አይነት ፋውል መስራት ራሱ የትሮሳርድን ነጥብ ሳላነሳ መሰለኝ ባለቤቱ አይደለም የጎሉ እንጂ የጎሉና ጥራቱ ነው። ዘንድሮ ሲዝኑ ሲጀመር በጥሩ ብቃት ነበር ሲጫወት ነበር። ከዛ ደግሞ ጠፍቶ ነበር፣ በጣም ወርዶ ነበር ብቃቱ። አሁን ደግሞ እንደገና የሰሞኑ ጥረቱ ከፍ ብሏል። አሁን በመሀል ጠፋ አልክ። ያኔ ነው እኮ እሱ ያኔ ነው ችግሩ የተፈጠረው ብለህ ገመትክ። ጠፋ እሱ አትለከፍ ብቻ። ሲዝኑ ሲጀምር ጥሩ ነበረ። ከዛ ደግሞ ብቃቱ ተዳከመ። ልዩነት ያው ጉዳትም ይበዛበት ነበረ፣ ወጣ ገባ ይል ነበረ። ዛሬ ግን ወሳኙን ጎል ነው ያስቆጠረው እና 17 ደረሰ። አሁን በጎል ተሳትፎ ዘንድ 17 በጎልና በአሲስት ማለት ነው። እና እሺ ቀጥል። በነገራችን ላይ አዲስ አበባ በአሁኑ ሰዓት በመኪና ክላክስ እየተናጠች ነው። ደስታ በደስታ ሆኗል። 1-0 አርሰናል አሸንፏል ብሎ ልከውልናል። የማሸነፉ ብቻ ሳይሆን ያሸነፈበት መንገድም በጣም ያሸነፈበትን መንገድ በጣም ክላክስ አይደለም ሌላ ነገር ሊያስነፋ የሚችል ነው። ምክንያቱም ኦልሬዲ ከእጃቸው አንደኛ 83ኛው ላይ ነው ጎሉ የተቆጠረው። ከ83ኛ ደቂቃ በኋላ ደግሞ 95 ላይ ገባበትም እንደገና ዌስትሃም ከገባባቸው በኋላ ተቀይረው ነው ቶታሊ የመጡትና ድሮ ለማድረግ ብዙ ፍላጎት ያለው አይነት አጨዋወት ነበር የተጫወቱት። ያም ደግሞ ህጋዊ ባልሆነ መንገድ ቢሆንም ተሳክቶላቸው ነበር። ግን ትክክለኛ ባለመሆኑ ተሻረ። በመሻሩም ደግሞ እንደገና በቀረችው ሰዓትም ቢሆን ከአርሰናል የበለጠ ወደ ጎል የደረሱት እነሱ ነበሩ። ግን አሁንም ቢሆን ሰዓቱ እያለቀ ስለሄደ አልተጠቀሙበትም። ትልቁ ስህተት ግን የዌስትሃም ከመጀመሪያው ጀምሮ ወደ ጎል ለመሄድ አይደለም የተጫወቱት። እኩል መውጣት ምንም እንደማይጠቅማቸው ያውቃሉ። ግን እኩል ለመውጣት የሚመስል አይነት አጨዋወት ነው አጨዋወታቸው። እንደሱ ነው። ታስታውዝ እንደሆነ እንደውም ቤን ዋይት ከመቀየሩ ከ87ኛው ደቂቃ በፊት እኔ ምን ብዬ ነበር? ይሄ ጨዋታ ብዙ ጎል ነው የሚገባበት፣ አርሰናል ብዙ ጎል ነው ማቋረጥ ነው እንጂ ካስዬ እንዲሁም ጨዋታው ሲጀመር 20 ደቂቃ ብለህ ነበር ብዙ ጎል ይገባል ብዬ ነበር። ምክንያቱም ዌስትሃም የነበረው አጨዋወትና ፎርሜሽኑ ለመከላከል በሚመስል መሀሉን አብዝቶ ነው የመጣው። አርሰናል ደግሞ ያንን ለመስበር ብዙ ተቸግሮ ወደ መስመርም ለማውጣት የመስመር ተጫዋቾቹ ዛሬ የአርሰናል ጥሩ አልነበሩም። እንደውም በተቃራኒው የዌስትሃም መስመር ላይ የሚጫወቱት ተጫዋቾች እነ ዲዩፍ የተሻሉ ነበሩ። ሳካም እንዳይጫወትና የበፊቱን ፐርፎርማንስ እንዳያሳይ ያደረገበት ሁኔታ ነበር የፈጠረው። ስለዚህ አርሰናል ምንም እንኳን እንዳልኩት ብዙ ጎል ባያገባም በአንድም ጎል ቢሆን 3 ነጥብ ይቆጠርለት ስለሆነ ይሄ የሚፈልገውን ነገር አግኝቷል ብዬ ነው የማስበው።